$199 ነው። ስፕላሽ የሚባል አለ። ስፕላሽ አሁን ለምሳሌ $39 ነው። አላይን የምትል ፕለጊን አለች። ስማ እንደው አንጀት አርስ ላሳያችሁ ብቻ እናንተ ሞክሩት። ያው ሁሉም ከነገርኳችሁ ደስ ይላል። እሺ ሶሪ ፎር ዘ ኳሊቲ። ያው በፒሲ በ720 ኳሊቲ ስለምቀርጽ ነው። ባለፈው ቴሌግራም ላይ በለቀቁት መሰረት ዛሬ በቪዲዮ አምጥቼላችኋለሁ ይህን ዌብሳይት። የዛሬው ቪዲዮ አፍተር ኢፌክት ላይ ብዙ ፕለጊኖች አሉ። ብዙ አኒሜሽኖችን ለመስራት ሰርድ ፓርቲ ፕለጊኖች ያስፈልጋሉ። ያው ፕለጊን የማታውቁ ሰዎች ከሆናችሁ ሞስት ፕሮባብሊ ይህንን ቪዲዮ የምታዩ ከሆነ ስለ ፕለጊን ታውቃላችሁ ማለት ነው። በደንብ እንዴት እንደሚጠቅም ሁላችሁም ታውቁታላችሁ። እነዚህ ፕለጊኖች በጣም ብዙዎቹ ፔድ ናቸው፣ በትክክለኛው ማለት ነው ፔድ ናቸው። እዚህ ዌብሳይት ላይ ግን በፍሪ እንዴት እንደምታገኙት ነው ማሳያችሁ። ያው ዌብሳይቱን ካገኛችሁት አውርዳችሁ መጠቀም ትችላላችሁ። ሙሉ ኢንፎርሜሽን ዌብሳይቱ ላይ ስላለ ማለት ነው። ይህንን ዌብሳይት ግን እንዴት እንዳገኙት ልንገራችሁ። መጀመሪያ ላሳያችሁ። ዌብሳይቱ ይሄ ነው። ለምሳሌ ኤሌመንት 3D የሚባለው ፕላጊን የምታውቁ ከሆነ አፍተር ኢፌክት ላይ ገብቼ ላሳያችሁ ኤሌመንት 3D ምን እንደሆነ ማለት ነው። ኤሌመንት 3D አኒሜሽኖችን ብሌንደር ላይ ልክ እንደሚሰራው እዚህ ላይ እንደ ብሌንደር ባይሆንም ግን 3D ነገሮችን የምትሰሩበት እንትን ነው፣ ፕላጊን ነው። አሁን ይሄ ፕላጊን ያው እዚህ ጋር ለምሳሌ ሲን ሴትአፕ ላሳያችሁ። ለምሳሌ እዚህ ላይ የፈለጋችሁትን ነገር መስራት ትችላላችሁ። አንድ ነገር አስገብቼ ባሳያችሁ። አሁን ይሄንን 3D አኒሜሽን ለመስራት አፍተር ኢፌክት ላይ ይሄ ፕላጊን ያስፈልጋቸዋል። ይሄ ፕላጊን ምንድነው? 3D አኒሜሽን ነው። ማነው? ኤሌመንት 3D ነው። ይቅርታ ኤሌመንት 3D ነው። ስለዚህ የፈለጋችሁትን አሁን ለምሳሌ ጄልቢ ፋይሎችን ከብሌንደር ኤክስፖርት ተደርገው እዚህ ላይ ኢምፖርት መደረግ የሚችሉ ፋይሎችን በጠቅላላ እዚህ ላይ መስራት ትችላላችሁ። ከዛ በኋላ ያስገባላችኋል ማለት ነው። ሲናችሁ ውስጥ እንደዚህ ያስገባላችኋል። ያው 3D ስለሆነ እንደፈለጋችሁ ማቀየር ትችላላችሁ፣ ሲኑን መስራት ትችላላችሁ ማለት ነው። ይሄ ፕለጊን አሁን ኤኢ ስክሪፕት የሚባለው ዌብሳይት ላይ $199 ነው። $199 ይታያችሁ። ሌላም እንደዚሁ ያለ እዚሁ ያስገባሁት ማለት ነው። አፍተር ኢፌክት ላይ የጫንኩት አለ። ለምሳሌ ጆይስቲክ ወይ ደግሞ ሉፒ የሚባል አለ፣ ሊምበር አለ። አሁን ስፕላሽ የሚባል አለ። ስፕላሽ አሁን ለምሳሌ $39 ነው ፕለጊኑን ለመጫን ማለት ነው። ምን እንደሚሰራ ላሳያችሁ። ስፕላሽ ቤዚካሊ የቴክስት አኒሜሽን ይመስለኛል። እነዚህን ስፕላሽ ማለት ይሄ በቃ ዙሪያውን ያለውን አኒሜሽን ለመስራት የሚረዳ ፕለጊን ነው። አሁን እቺ እንትን ሰርክሏ ስትሽከረከር ከኋላው ማጅራቷ ላይ የሚሰሩት ነገሮች ማለት ነው። እና ቱቶሪያሉ እዚህ ላይ አለ። ይሄንን ግን እዚህ ዌብሳይት ላይ ታገኙታላችሁ። ስፕላሽ ሰርች ባደርግ አገኛለሁ። ስፕላሽ ይሄው ስፕላሽ አለላችሁ። ስዊስ ናይፍ ቴክስት አኒሜተር ቴክስት ኢቮ 2 በጣም የሚጠቃቀሙ። ከዛ ሌላ ደግሞ ይኸውላችሁ ሊምበር የሚባለው $65 ነው። $65 ይሄንንም እንደዚህ በነፃ ማግኘት ትችላላችሁ። ግን እዚህ ጋር ዲስክሌመር ማስቀመጥ ፈልጋለሁ። ያው እንደዚህ አይነት ፍሪ ዌብሳይቶችን ስናገኝ ምንድነው ዋናው ነገር ቫይረስ ነው። ስለዚህ ቫይረስ አለው የለውም የሚለውን እናንተ ራሳችሁ ቼክ አድርጉ። ለራሳችሁ ኃላፊነቱን ትወስዳላችሁ። እኔ ኃላፊነቱን አልወስድም። እዚህ ጋር ያገኘሁትን ኢንፎርሜሽን ብቻ ነው ሼር እያደረግኩ ያለሁት እና ጠቀሜታውን ብቻ ነው እየተናገርኩ ያለሁት። ግን እኔ ቼክ አድርጌያለሁ፣ የተወሰነ ቼክ ለማድረግ ሞክሬያለሁ። አውርጄም እየተጠቀምኩባቸው ነው። እስካሁን ግን በፒሲ ቫይረስ አላገኘሁም። ነገር ግን ኮሚኒቲው ላይ አንዳንድ ያው ዲስኮርድ አለው። እዚህ ጋር ላሳያችሁ። ዲስኮርድ አለው። ዲስኮርድ ላይ የራሳቸው ኮሚኒቲ አለ። ኮሚኒቲ ላይ ደግሞ ሰዎች መጻፍ የሚችሉበት ሶፍትዌር ሄልፕ እና የተለያዩ ነገሮች የሚጽፉበት አለ። እዛ ላይ
እንትን ቫይረስ አገኘን። አሁን ለምሳሌ ይሄኛውን እንክፈተው። ቬጋስ 22 የሚባል አፕሊኬሽን አለ። ጌቭ ሚ ቫይረስ ይላል። ያው እሱን ገብታችሁ ስታዩት እዚህ ጋር አርዚስ ፋይል ሴፍ የሚል አላቸው የራሳቸው ሴፍቲ፣ ይሄ ዌብሳይት ማለት ነው። ሴፍቲ ኢንኳይሪስ አሉ። ይሄንን በደንብ አንብቡት። ባክግራውንዳቸው አለ። ይሄንን አንብቤዋለሁ እኔ። ምንድነው ሀሳቡ ምን መሰላችሁ? ሲሰሩት ያው በሁለት ሰዎች ነው የተሰራው ነገር ነው። ጓደኛ ማቾች ናቸው እና ሞር ኤዲቲንግ ቲሙን ወይም ኤዲቲንግ ኮሚኒቲውን ሄልፕ ለማድረግ ለመርዳት ነው የሰሩት። እዚህ ሳይት ላይ ሲገቡ ምንም አይነት የቫይረስ እና የሚጎዱ ይሄ ትሮጃን እና ማልዌሮች ምናምን እንዳይኖሩበት ተደርጎ ነው የተጫኑት። ለምሳሌ እዚህ ጋር ላሳያችሁ። ቆይ ይሄንን ብቻ አንብቡት። ኦል ፋይልስ አር ቬሪፋይድ ቢፎር ቢንግ ሼርድ ኦን ዚስ ሳይት። አያችሁ ቬሪፋይ ተደርገው ነው እዚህ ላይ ሼር የተደረጉት ነው። ሰች አስ ቫይረስ ቶታል፣ ሳንድቦክስ ኤንድ ትራጅ በእነዚህ እንትኖች ቬሪፋይ ተደርገው ነው የተለቀቁት እነዚህ ፕለጊኖች። ኤንድ ይላል እዚህ ጋር ኦል ሶፍትዌር ኢዝ ቴስትድ ቢፎር ሼሪንግ ቱ ኢንሹር ፋንክሽናሊቲ። ሁሉም ነገሩ ፋንክሽናሊቲ ይሰራ ላይ ሰራ የሚለውን ቴስት ተደርጎ ነው እዚህ ላይ የተለቀቁት። ያው ቲማቸው እዚህ ጋር አለ። ከዛ ኤ ስሞል ሴክሽን ኦፍ አይተምስ አር ፍሮም አወር ሳይት አድሚንስ ኤንድ ፍሬንድስ። ያው ትንሽ እንትኑ ሴሌክሽን አይተሞቹ እዚህ ላይ የተጨመሩት የኛ ሳይት አድሚን እና ከፍሬንዶቻችን ከጓደኞቻችን ነው የሚለው። ፎልስ ፖዚቲቭ የሚለውን እዩት፣ እዚህ ጋር አንብቡት። ቫይረስ ብዬ ሰርች አድርጌ ነው እንደዚህ ያመጣልኝ። አሁን ለምሳሌ ይሄ ቬጋስ 22 ጌቭ ሚ ቫይረስ ይላል። ከዛ እነሱ የመለሱት ምላሽ ቀደም ያስነበብኳችሁን ነው። ከዛ ሌላ ሰው ዲቴክሽን እና ምንድነው የሚለው ብሎ እንትን ብሎታል። ከዛ በኋላ ሰውየውም ላከለት። ከዛ እዚህ ጋር መልሱን ላከለት። እዚህ ጋር ይሄንን በደንብ አንብቡት። ከዛ ኦኬ ቴንክስ ብሎ መለሰ። ብቻ ሌላም እንደዚህ አንብቤያለሁ እዚህ ጋር እንደምታዩት ማለት ነው። I was going to send after 2024 but በ32 አንቲቫይረሶች ዲቴክት ተደርጓል አሉ ተብሎ ይላል። ከዛ የመለሱትን እዚህ ጋር the thing with Trojan scripts are definitely false positives since it's used to get AE። ከዛ ኦኬ ብሎ መለሰ ማለት ነው። ይሄንን ሁሉ የምለው ግን ለራሴ ነው። እናንተ የፈለጋችሁትን መወሰን ትችላላችሁ። ዲስክሌመር ይሰመርበት። አሁን ስለ ዌብሳይቱ ልንገራችሁ። የምታገኟቸውን ነገሮች የጫንኳቸውን የተጠቀምኩባቸው አሉ። አፍተር ኢፌክት ኤዲተር ከሆናችሁ በጣም ወሳኝ ፕለጊኖች አሉ። ለምሳሌ እኔ ያው አፍተር ኢፌክት 2025 ላይ እነዚህ እንትኖች አሉ። ቴክስት ለምሳሌ ስታስገቡ ራሱ አላይን ሊኖር ይችላል። ነገር ግን አሁን 2025 ላይ ይኖር አይኖር አላውቅም። ብቻ ግን ለምሳሌ ቴክስት ስታስገቡ እዚህ ጋር ከታያችሁ ይሄን ቴክስት አሁን ለምሳሌ ሴንተር ለማድረግ ኮንትሮል ፕላስ አልት ፕላስ ሆም ከዛ ኮንትሮል ፕላስ ሆም ይሄ ነው ሴንተር ማድረገው። ይሄ በጣም ሾርት ከት ነው። ቢሆንም ግን እንትን ነው። ከዛ በፊት የምጠቀመው እንዴት አሰራችሁ? እዚህ ጋር ራይት ክሊክ ነካና ትራንስፎርም ከዛ ሴንተር ኢን ቪው የምትላለች እሷን ነበር የምጠቀመው። ይሄ መከራ ነው። በተለይ በቃ ብዙ ሌየሮች ሲኖራችሁ በጣም መከራ ነው። ከዚህ ደግሞ ወዴት ቀየርኩት? ሾርት ከት የሚል አንብቤ ኮንትሮል ፕላስ አልት ፕላስ ሆም ትላለች። ከዛ እሱን ስጠቀም ምን ችግር አጋጠመኝ መሰላችሁ? ኪቦርድ ላይ እንትን የለውም። አሁን አንዳንድ ኪቦርዶች የዲስክቶፕ ኪቦርዶች ላይ ሆም፣ ፔጅ አፕ፣ ፔጅ ዳውን ኤንድ ዲሌት ኢንሰርት ነው የሚሉት ለብቻ ነው የተቀመጡት። የላፕቶፕ ኮምፒውተር ላይ ግን እንደዛ ለብቻ የለውም። አሁን ለምሳሌ ነምፓዱ ላይ 7 ቁጥር ነች ሆም እና ኮንትሮል አልት ፕላስ ሆምን ስነካ አትሰራም። ስለዚህ እንደለመደብኝ ራይት ክሊክ ነክቼ ምናምን ነው ሴንተር የምለው ወይ ደግሞ በራሴ ማኑዋሊ እንደዚህ አድርጓለሁ ማለት ነው። እና ያ ሰልቺ ነበረ። ከዛ ከዚህ ዌብሳይት ላይ ዌብሳይቱ ጋር ገብቼ ላሳያችሁ። አላይን የምትል ፕለጊን አለች። ቢስማ እንደው አንጀታርስ ላሳያችሁ። እቺ አላይን ፕሮ እንደው ስንት ዶላር እንደሆነች እዚህ ጋር ላሳያችሁ። ካለች ወይ ፍሪ ልትሆን ትችላለች እንጃ። እሺ እንትን ላይ ስክሪፕት ላይ ለመፈለግ ሞክሬ ነበረ ግን አቬይላቢሊቲ እና ኖ ሎንገር አቬይላብል ይላል። አውጥቶታል። ለምን እንደሆነ ባላቅም ሊንኩም አይሰራም። ግን ላሳያችሁ የኤኢ ይሄ በዲፎልት ያለው እዩት እና ያያችሁት አላይን ፕሮ ግን እነዚህን ሁሉ ራይት እንትን ያሟላል፣ ይሰራል። ላሳያችሁ ቱሏን እቺ ነች። ቱሏን እዚህ ጋር ጨምሬያታለሁ እዚች ጋር እንደምታዩት ማለት ነው። ምንድነው ያደርገው? አሁን ለምሳሌ ዝም ብዬ ቴክስቱ እዚህ ጋር ምናምን ስከፍት ቴክስት ሌየር ስመሰርት እዚህ ጋር ከሆነ በሁለት ክሊክ ብቻ ሴንተር ማድረግ ትችላላችሁ። አንደኛው ሆሪዞንታሊ ነው፣ ሁለተኛው ቨርቲካሊ ነው። አለቀ። በቃ ጠቅጠቅ ታደርጋላችሁ፣ አለቀ። እና በጣም ላይ ሴቪንግ ነው እና ይሄንን እዚህ ዌብሳይት ላይ ማግኘት ትችላላችሁ። ዌብሳይቱ ስም starve.li ይላል።
እና ሌላ በጣም ብዙ አሉ። ለምሳሌ ኤለመንት ሪዲንግ ያሳይቻችኋለሁ ምን ያክል ብር እንደሆነ ዶላር እንደሆነ በእኛ 199 ዶላር ማለት በእኛ ኦልሞስት ከ30 ሺህ በላይ ነው። ከ30 ሺህ በላይ ነው እና ይህንን በነፃ የምታገኙበት ስታርቭ ይሄ እዚህ ዌብሳይት ላይ ከገባችሁ በኋላ ዊንዶውስ ውስጥ ያው ማክ ቡክ ያላችሁ ሰዎች ማክ እዚህ ጋር ዳውንሎድ ውስጥ ማክ የምትላለች እሷን መጠቀም ነው። ከዛ ያው እንትን ኤክስትራክት ለማድረግ ያው ዚፕ ፎልደር ስለሆነ አብዛኞቹ ኤክስትራክት ለማድረግ 7 ዚፕ ተጠቀም ይላል። ያው ካልፈለጋችሁ የራሳችሁ ኤክስትራክተር መጠቀም ስላላችሁ ከዛ ፓስወርድ ይጠይቃችኋል። ኤክስትራክት ስታደርጉ እቺን ፓስወርድ ታስገባላችሁ ስታር የምትለዋ ማለት ነው። እንደውም አንድ እንትን አውርጄ ላሳያችሁ ወይ ያወረድኩትን ላሳያችሁ። ብቻ በጣም ቀላል ስለሆነ እናንተ ገብታችሁ ማውረድ ትችላላችሁ። ቪዲዮውን እንዳይረዝም ያው የራሱ እንትን ይኖረዋል። ሪድሚ ያለው ሪድሚውን ታነቡታላችሁ አብሮ የሚመጣው። አሁን እኔ አፍተር ኢፌክት ከ2020 ጀምሮ እስከ 2025 ድረስ አለላችሁ። 2025ቱ ወደ 5 ጂቢ ይመስለኛል 4.8 ጂቢ ነው። ክሊክ ስታደርጉት ወደዚህ ይወስዳችኋል። ከዛ እዚህ ጋር ዳውንሎድ ስታደርጉት ዳውንሎድ ያደርግላችኋል። በቀን ወደ ስንት ጂቢ 6 ጂቢ ይመስለኛል 6 ጂቢ ነው በአንድ ቀን ውስጥ ዳውንሎድ ማድረግ የምትችሉት ከዚህ ዌብሳይት ማለት ነው። ከዚህ ዌብሳይት እንደዛ ይላል። you have used 0 ባይት ይላል። ያው ዴሊ 6 ጂቢ ትራንስፈር ሊሚት አለ። ከዚህ በላይ ከጨመረ እንትና ማውረድ አትችሉም። ያው ግን አብዛኞቹ ፕለጊኖች ስሞል ሳይዝ ስላላቸው መጠቀም ስላላችሁ ማውረድ ስላላችሁ በጣም ብዙ። እኔም በአንድ ቀን ነው አብዛኞቹን ያወረድኩት። ሌላው አፍተር ኢፌክት ላይ በጣም ደስ ከሚሉ እንትኖች መሰላችሁ ሉፒ የሚባል ደግሞ አለ። ላሳያችሁ ውስጥ ዊንዶውስ ውስጥ ሉፒ ሌላ የምጠቀማቸው በጣም ገራሚ እንትኖች ማለት ሉፒ። አሁን ይሄ ሉፕ ኤክስፕሬሽን አለ የማታውቁ ከሆነ አንድ ነገር ሉፕ እንዲያደርግ ከፈለጋችሁ ለምሳሌ እንትን ላይ አለ ትሪም ፓዝ ላይ ይኖራል። ከዛ በተረፈ ተርቡለንት ዲስፕሌስመንት ተጠቀሙ ከሆነ ኢቮሉሽኑን እንደዚህ ለማዞር ታይምስ 10 ምናምን ነው የምታደርጉት። ወይ ደግሞ ሉፕ አውትሉና ያው እንትን ኪፍሬም ያለበት እንትን ከሆነ ነው ይቀርታ ያኛው ያ ነው። ኪፍሬም ያለበትን እንዲደጋግም ስትፈልጉ 10 ጊዜ ኪፍሬም ማድረግ ማፈልጉ ከሆነ ኤክስፕሬሽን ትጠቀማላችሁ። ሉፕ አውት ኤክስፕሬሽን፣ ሉፕ አውት ፒንግ ፖንግ የምትባላለች፣ ሳይክል የሚባል አለ። ራይት በትክክል አልናገር እችላለሁ እንትን ፕሮናንሴሽኑ። ከዛ ሳይክል አለ፣ ከዛ ኮንቲኒው አለ፣ ሌላም አንድ አለ መሰለኝ። እና እነዚህ ያንን ነው የሚሰራላችሁ። አሁን ይሄ ሳይክል ነው፣ ይሄ ፒንግ ፖንግ ነው፣ ይሄ ደግሞ ኦፍሴት ነው፣ ይሄ ደግሞ ኮንቲኒው እንዲያደርግ ነው። ይሄም በጣም ወሳኝ ነው። በጣም ጊዜ ይቆጥብላችኋል፣ በጣም ጊዜ ይቆጥብላችኋል ማለት ነው። እቺን የምጠቀማታለሁ በጣም። ሌላው የምጠቀመው ማለት ነው ላሳያችሁ። ኤዲተር በደንብ ይገባችኋል። አፍተር ኢፌክት ላይ ነምበር ኤዲት ለማድረግ ምን ያክል እንደምለፉ በትክክለኛው ከሄዳችሁ ማለት ነው። ምን ላሳያችሁ አድርጌ ላሳያችሁ። መጀመሪያ አንድ ታደርጋላችሁ። ይሄ በኖርማሉ ማለት ነው ነምበር አኒሜሽን ለመስራት። ከዛ ስላይደር ኮንትሮል ትጨምራላችሁ እዛ እንትን ላይ። ከዛ በኋላ ቴክስቷን ትከፍቷትና ወደ ጎን ምለው ይላችሁ። ሁለት ቲቪ ስላለ ነው፣ እሺ ስክሪን ስላለ ነው። ይሄ የላፕቶፕ ስክሪን ነው። እዚህ ጋር ደግሞ የዲስክቶፕ አለ። ከዛ ቴክስቱን ከነካችሁ በኋላ ሶርስ ቴክስቷን አልትን በመጫን እንደዚህ ታደርጋላችሁ። ከዛ ከዚህ ጋር እንደዚህ ትስቡትና ታገናኙታላችሁ። ከዛ በኋላ እቺን በቃ እንደዚህ ታደርጓትና አሁን ስላይደሩን ኪፍሬም እንደዚህ አድርጋችሁ ከዛ ወደ 15ኛ ማይክሮ ሰከንድ ላይ እንደዚህ ታደርጉት። አያችሁ እንደዚህ ይጨምርላችኋል። ያው ኪፍሬም እንደዚህ ታደርጉት ኢንክሪዚንግ ነምበር ይጨምርላችኋል። ያው እዚህ ጋር ምን ይታያችኋል? ማትስ ብዙ ማትስ ያሳየናል። እሱን ለማጥፋት ምን እንደምናደርገው መሰላችሁ? ይሄ እንዳለ ከታረጉትና ማትስ የምጽፉን ብቻ ብዛቱን ዶት ራውንድ ታረጉና ፔስት ታረጓታላችሁ። እቺ ማለት አሁን ለዚህ በሙሉ ቁጥር ብቻ ያደርግላችኋል። ራውንድ ቱ ዋን ምናምን ማድረግ ስላላችሁ ኤክስፕሬሽኑን እየቀየራችሁ። ይሄ ነገር አይታይም መሰለኝ ባክግራውንዱ ላጥፋው። ከዛ አሁን በዚህኛው ፕለጊን ግን ላሳያችሁ። ፕለጊኗ ምን ትባላለች መሰላችሁ? ታይፕ እዚህ ዌብሳይት ላይ ታይፕ ብላችሁ ሰርች አድርጉና ታገኙታላችሁ። ታለች ከናል ላይ እንደው ያው ቺፕ ታይፕ እንደውም እዚህኛው ላይ ትኖር ይሆናል። ታይፕ ፕለጊን አዋለች $49 ነው ይታያችሁ። $49 ማለት ዝም ብለን በመቶ እንኳን 4000 ብር ነው። እና በዚህች ይኸውላችሁ ላሳያችሁ። እዚህ ጋር ጨምሬያታለሁ። እቺ ነች ታይፕ በደምብ ሰፋ አላለሁ። አንደኛ ታይፕ ራይተር አኒሜሽን መጨመር ትችላላችሁ። ሁለተኛ ብሊንክ ካርሰር አኒሜሽን። ሁሉም ላሳያችሁ እንዴ ብቻ እናንተ ሞክሩት። ያው ሁሉም ከነገርኳችሁ ምን ደስ ይላል። ሌላው ነምበር አኒሜሽን መስራት ትችላላችሁ። እቺ የመሰላል ምልክት ታያቻለች። ታሳያችሁ ክሬት አድርጉታ። መጀመሪያ እኛው ላጥፋው። ራስ ላይ ዳሪንም ለደልተው ኢቭን ወደ ቁጥር ራሱ በቃ ቴክስት ራሱ ቢሆን
መጀመሪያ ስትጀምሩ ማለት ነው። ቴክስት እንኳን ቢሆን ነምበር አኒሜሽን ስትነኳት ወደ ዜሮ ይቀይሩታል። ወደ ዜሮ ይቀይራል። እዛ ነምበር ኪፍሬም ታደርጋላችሁ። ኪፍሬም ብቻ ነው የምትሰሩት። ኤክስፕሬሽን አትጽፉ፣ ስላይደር አታስገቡ፣ ምን አትሉ። በአንድ ክሊክ ከዛ በኋላ ኪፍሬም የፈለጋችሁትን ነምበር ትጨምራላችሁ። ዲጂቶቹን ይኸው እዚህ ጋር እንትን ማድረግ ስላላችሁ ከፊቱ እንትን እንዲኖር ከፈለጋችሁ ማለት ነው፣ ዜሮ ምናምን እንዲኖር ከፈለጋችሁ፣ ሌሎችም ነገሮች አሉ። እዚህ ላይ ዶላር ሳይን መጨመር ከፈለጋችሁ እዚህ ጋር ዶላር፣ ፐርሰንት ከፈለጋችሁ ፐርሰንት፣ ከስተም ከፈለጋችሁ ከስተም የራሳችሁ ማለት ስላላችሁ እንደዚህ በዚህ በቀላሉ መሰረት መስራት ትችላላችሁ ማለት ነው። እና ኤቭሪዴ ኤዲት ሳደርግ የምጠቀማቸው ሌላ ወሳኝ ነገር ይሄ ነው። ሌላም ብዙ አለ። አንደርላይን ለማድረግ ለምሳሌ አሁን አይ ቲንክ እስቲ ቴክስት አድርጌ ልሞክረው 25 ላይ ለቴክስቶች አንደርላይን የሚቻል ይመስለኛል። እዚህ ጋር ያለ ይመስለኛል ቴክስት ላይ አንደርላይን ለማድረግ የለም አይደል? የለም። በዚህ ግን አንደርላይን ማድረግ ትችላላችሁ። እንደዚህ ራሱ ሼፕ ይፈጥርላችኋል። አሁን እንትን ፕሪሚየር ፕሮ ላይ አለ አይደል? ፕሪሚየር ፕሮ ላይ አለ። እዚህ ላይ ግን የራሱ የለም። ይሄ ጥቁር ስለሆነ ነው። እሺ እዚህ ጋር ከለሩን ቀይሬ ላሳያችሁ። አንደርላይን ይሰራላችኋል ማለት አንደርላይን ይሰራላችኋል። ከፈለጋችሁ እዚህ ጋር ምንድነው ታይም ካውንተር መስራት ይችላል። ሞሽን ብለር ጨምራ ከፈለጋችሁ እነዚህ ወደ ሼፕ ላይ መቀየር ትችላላችሁ ቴክስቱን። ቀጣይ ደግሞ ላሳያችሁ። ቀጣይ ሀይል የሚጠቀመው በብዛት ቴክስት ኢቮቱ፣ እሱንም ከዛ ነው ያገኘሁት። ይህም እንደዚህ የቴክስት አኒሜሽኖችን ለመስራት የሚያገለግል ነው። እናንተ ፋይንድ አውት። ሌላ አኒሜሽን ሪግ አኒሜሽን መስራት የሚፈልጉ ከሆነ ሊምበር $65 ነው። እሱም መስራት ትችላላችሁ። የዚህ እንደዚህ አይነት አኒሜሽኖችን ለመስራት እንዴት አይነት አኒሜሽን ካላችሁ ያሳያችሁ። ይሄንን ዩቲዩብ ብቻ እዩት። እዛ ውስጥ ገብታችሁ እንትንም አለላችሁ ከፈለጋችሁ ቱቶሪያሉ የሚኖረን ይኸውላችሁ። ይሄ ሁሉ ያው ሪግ ማድረግ ትችላላችሁ፣ መጨመር ትችላላችሁ። ብቻ ቱቶሪያሉን በደንብ ማየት ያስፈልጋል። እኔ ራሱ በደንብ ዲስከቨር አላደረኩትም። እነዚህ ናቸው። ሌላም በጣም ብዙ አለ። ስዊስ ናይፍ የሚባል አለ፣ ሞግራፍ የሚባል አለ፣ ጆይስቲክ። እነዚህ የጫንኳቸው ናቸው። ያልጫንኳቸው ብዙ አሉ። ኤክስቴንሽንም አሉ። ኤክስቴንሽን ውስጥ ታዲያ እናት ምንድን ነው እዚህ ኤክስቴንሽኖች አሁን ሶፍት ቦዲ ያለ፣ ፌስ ሪዲ፣ ድሬሰር፣ ዲኬ ቱል፣ ዳይናሚክ ሻዶ፣ እነዚህ ሁሉ በነፃ የምታገኛቸው ናቸው። እና የዌብሳይቱን ስም ነግሬያቸዋለሁ፣ ዲስክሪፕሽኑ ላይ አስቀምጥላችኋለሁ። ሊንክ ግን ማስቀመጥ የምችል አይመስለኝም። ቴሌግራም ቻናል አለኝ። የኔ ቴሌግራም ቻናል ውስጥ ገብታችሁ ማግኘት ትችላላችሁ፣ ሊንኩን ማለት ነው። ቀጥታችን ሊንክ ፎርዋርድ ልክላችኋለሁ። በጣም አጭሩ ስለሆነች እናንተ ራሳችሁ ማድረግ ስላላችሁ በጣም ብዙ አኒሜሽኖች አሉ። ኢቨን ለአፍተር ኢፌክት ብቻ አይደለም ላሳያችሁ። ዊንዶውስ ውስጥ ልግባና የፕሪሚየር ፕሮ አለ። የፕሪሚየር ፕሮ እንትን ፕለጊኖች አሉ። ፕሪሚየር ፕሮ ራሱ 2025 2024 አለ። ፎቶሾፕ አለ እስከ 2026 ቨርዥን 27 ማለት ነው። እሱ አለ። ሰብስታንስ አኒሜት ኦዲሽን የአዶቢዎች እንትኖች አሉ። ዳቪንቺም አለ። ስቱዲዮ 20 ያዙልኝ። ስቱዲዮ 20 አለ። ቬጋስ ፕሮ አለ። እዛ እነዚህ ቶፓዝ ምናምን ፌል ስቱዲዮ ማለላችሁ ከፈለጋችሁ ለሳውንድ ቦሪስ ቪዲዮ። ከዛ በኋላ ያሉት ፕለጊኖች ናቸው እነዚህ። ሬድ ጃይንትም አለ። ሬድ ጃይንት በንድል ይሄን እኔም ማውረድ አለብኝ። ይሄን በጣም የምፈልገው አንድ ያጣሁት ፕለጊን ነበረ እና እነዚህ ናቸው። አይ ሆፕ ያው በራሳችሁ ፈቃድ ወስናችሁ የምትጠቀሙ ከሆነ በደንብ የምትጠቀሙ ይመስለኛል። በደንብ ስራችሁ የሚያቀልላችሁ ይመስለኛል። ፍሪ ሶፍትዌር ነው። ፍሪ ዌብሳይት ነው። በፍሪ የምታገኙት። እንዴት እንዳገኙት ልንገራችሁ። ጭናጮቻችሁ እዘጋለሁ ቪዲዮን። እንትን ነው ቲክቶክ ላይ የሆነ ልጅ አለ በደንብ የሚሰራ እንትን አፍተር ኢፌክት ምናምን የሚሰራ ማለት ነው። ቪዲዮ ኤዲተር ነው። በጣም ረጅም ጊዜ ነው ልምድ ያለው ሰው ነው። ከዛ ቪዲዮ ላይ ምን አለ፣ እኔ ዛሬ የማይታመን ዌብሳይት አግኝቻለሁ፣ አፉን ይዞ ምናምን ነው የሚያወራው አለና ከዛ በኋላ ልንገራቸው እያልኩ ነው አለና ከዛ በኋላ ዘጋው ቪዲዮን ሳይናገር ማለት ነው። ከዛ ኮሜንት ውስጥ ገብቼ ሳነብ የሚያውቁት ኦልሬዲ የሚያውቁት ሰዎች ነበሩ። እነሱ ስታርቭ ምናምን ሲሉ ገብቼ ለምሰርች አልኩኝና ዲስኮርድ ላይ መጣው። ከዛ ከዲስኮርዱ ደግሞ ወደ እንትን አገኘሁት ማለት ነው። ወደ ዌብሳይቱን ሊንኩን አገኘሁት። እዚህ እንትን ላይ ወደ እስካሁን ድረስ 100,000 ምናምን ሰው ነው የሚያውቀው ይሄንን እንትን ማለት ነው። የዲስኮርድ አካውንት ውስጥ ያሉት 100 ሺዎች ናቸው። አይ ቲንክ እነሱ ብቻ የሚያውቁት ይመስለኛል ዌብሳይቱን እና እንደ ዓለም ሲታይ በጣም ትንሽ ይመስለኛል። ትንሽ ሰው ነው የሚያውቀው እና ማይ ፌሎ ኤዲተርስ አይ ሆፕ ይሄ ቪዲዮ ይጠቅማቸዋል።
እና የምትጠቀሙበት ይመስለኛል ኮምፕሊትሊ። ስለዚህ ተጠቀሙበት። ዌብሳይቱን ገብታችሁ ዳውንሎድ አድርጋችሁ የምትፈልጉትን ነገር ማውረድ ትችላላችሁ። ግን ሁሉም አይደሉም። ለምሳሌ ያጣቸው አሉ፣ እዚህ ዌብሳይት ላይ የሌሉ ፕለጊኖችም አሉ። ስለዚህ እነሱን ደግሞ ከፈለጋችሁ ከፍላችሁ ከፈለጋችሁ ደግሞ መክፈል ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ያው ብዙ ጊዜ ቪዲዮ እየለቀቁ አይደለም፣ በጣም ያው የታይም እጥረት ስላለ ነው። ከዚህ በኋላ ከአንድ ከሁለት ወር በኋላ በደንብ በሰፊው ብዙ ቪዲዮዎችን እንማማራለን አብረን። አፍተር ኢፌክት ላይ እንዴት ኤዲት እንደምታደርጉ እንዴት ኤዲቲንግ ሌቭላችሁን ስኬል እንደምታደርጉ እንማማራለን አብረን ባለችን ታይም ቪዲዮ እየሰራው ማለት ነው። በጣም ደግሞ የምፈልጉትን ቪዲዮ ኤዲቲንግ እኔ የማታውቁኝ ከሆነ ቲክቶክ ቻናል ላይ የምሰራቸው ነገሮች ማየት ትችላላችሁ። ቪዲዮ ኤዲቲንጋችሁን ሬት እንዳደርግላችሁ ወይ ደግሞ አንዳንድ ኮሜንቶች እንድሰጣችሁ የምትፈልጉ ሰዎች ቴሌግራም ላይ ክፍት ነው መድረኩ። እዛ ላይ እኔ ማግኘት ትችላላችሁ። እዛ ላይ ኢንፎርሜሽኖችን ሞስት ኦፍ ዘ ታይም እንለዋወጣለን ማለት ነው። ዛሬ ቪዲዮ ይሄን ይመስላል። ቻው።